እግር ኳስ በዘረኝነት ስደማ አመሸች። ቪኒሺየስ በቁጣ ሜዳው ለቀቀ። ጆዜ ሞሪኖ በቀይ ካርድ ከሜዳ ተሰናበቱ። ፍቅርና ውበት የሚታይበት የእግር ኳስ ሜዳ ትናንት ሌሊት በኢስታዲዮ ዳሉዝ በዘረኝነት መርዝ ሲገረፍ አመሸ። በአውሮፓ የክለቦች ንጉስ ውድድር ላይ ድንቅ ብቃቱን ሲያሳይ የነበረው ብራዚላዊ ኮከብ ቪኒሺየስ ጁኒየር የዘረኝነት ጥቃት ሰለባ በመሆን በንዴት ሜዳው ለቆ በመውጣቱ የእግር ኳስ ዓለም በድንጋጤ ተዋጠ። ይህ ጨዋታ በታሪክ የሚዘከረው በጎሎቹ ውበት ሳይሆን በሰው ልጅ ክብር ላይ በተፈጸመ አጥያፊ ድርጊቶችና እንዲሁም ደግሞ ተጫዋቾች ለክብራቸው በቆሙበት ጽናት ሆኖ አልፏል። ብራዚላዊው ኮከብ ቪኒሺየስ ጁኒየር በ50ኛው ደቂቃ ላይ ድንቅ ጎል አስቆጥሮ በዳንስ ሲያከብር ከደጋፊዎች ወገን ቁጣና ዕቃዎች ተሰነዘሩበት። በ60ኛው ደቂቃ ላይ ደግሞ የቤኔፊካው ተጫዋች ጃንሉካ በቪኒ ላይ አጸያፊ ዘረኛ ስድብ ሰነዘረ። ቪኒሺየስም ተቆጣ። ወዲያውኑ ለዳኛው አመለከተ። ዳኛው የዘረኝነት ምልክት በማሳየት ጨዋታው ለ10 ደቂቃ ያህል አቋረጡ። ቪኒ በቁጣ ሜዳው ሲለቅ የሪያል ማድሪድ ተጫዋቾች በሙሉ ተከትለውት በመውጣት አንድነታቸውን አሳዩት። ሪያል ማድሪድ 1-0 ቢያሸንፍም ትልቁ ድል ግን ተጫዋቾች ለክብራቸው የቆሙበት ጽናት ሆኖ አለፈ። የዓለም እግር ኳስ አፍቃሪያንና እንዲሁም ደግሞ የቀድሞ ሌጀንዶች ድርጊቱን አጥብቀው አወገዙ። fazer de tudo pelo meu clube e pela minha família. እግር ኳስ ፍቅርም ህይወትም ሊሆን ይችላል። ነገር ግን ክብር ደግሞ ከሁሉም ነገር በላይ እንደሆነ የተመለከትንበት የማታዊ ቤኔፊካ ከሪያል ማድሪድ ባደረጉት ጨዋታ ላይ ከፍተኛ የሆነ የዘረኝነት ጥቃትን ሲያስተናግድ የነበረው ቪኒሺየስ ጁኒየርም እንግዲህ በዚህ ሰዓት በርካቶችን እያነጋገረ ይገኛል። በአጠቃላይ የእግር ኳስ ቤተሰቡን ጨምሮ እንግዲህ በዓለም ላይ ከፍተኛ ቁጣን እየቀሰቀሰ ነው የሚገኘው። በተለይም ደግሞ ከደጋፊዎች ብቻ ሳይሆን ከእግር ኳስ ተጫዋቾች እንደዚህ አይነት የዘረኝነት ጥቃት ሲመጡም እንግዲህ በርካቶችን እንደሚያስቆጣ ይታወቃል። አርጀንቲናዊ የቤኔፊካ ተጫዋች የሆነው ጂያንሉካ ፕሪስቲያንም እንግዲህ ይህንን ነገር በቪኒሺየስ ጁኒየር ላይ ማድረጉ በርካቶችን ነው ያስቆጣ የሚገኘው። እንደምትመለከቱት ቪኒሺየስ ጁኒየርም እንግዲህ በእጅጉ እያነባ ነው ጋዜጣዊ መግለጫዎችን እየሰጠ የነበረ። ቪኒሺየስ እንደተናገረውም ዘረኞች ፈሪዎች ናቸው፣ ከምንም በላይ ደካማ መሆናቸውን የሚያሳዩትን በቲሸርታቸው አፋቸውን ሸፍነው ነው የሚናገሩት። ይህ ነገር ሲፈጠር በእኔ ላይ ብቻ አይደለም በርካታ ሰዎች ላይ ተፈጥሯል፣ ነገር ግን በእጅጉ አዝኛለሁ እያለ ነው እየተናገረ የሚገኘው። የቪኒሺየስ ጁኒየር የቡድን አጋር የሆነው ኪሊያን ምባፔም እንግዲህ ይህን ልጅ ስሙን እንኳን መጥራት አልፈልግም የቤኔፊካው 25 ቁጥር ተጫዋች በቪኒሺየስ ጁኒየር ላይ 5 ጊዜ ያክል አፉን ሸፍኖ ዝንጀሮ እያለ ሲጠራው ነበረ። ይህ ነገርም ተቀባይነት የለውም። ይህ ተጫዋችም እንግዲህ ከኛ ጋር ፕሮፌሽናል ተብሎ እንዲጠራ እንኳን ምንም አይነት ፍላጎት የለኝም፣ ከቻምፒዮንስ ሊግ መባረር አለበት ሲልም ጭምር እንግዲህ አስተያየቱን ሰጥቷል። ይህ ተጫዋችም እንግዲህ ከጨዋታው በኋላ በኢንስታግራም ገጹ ላይ ምንም አይነት የዘረኝነት ጥቃት አላደረስኩም፣ የተሰሙት ወይም ደግሞ የተረዱት በሌላ መንገድ ነው፣ እኔ ምንም አይነት የዘረኝነት ጥቃት አላደረስኩም ሲልም ጭምር በኢንስታግራም ፔጁ ላይ ተናግሯል። ነገር ግን በዚህ ሰዓት በርካቶችን እያስቆጣ ነው የሚገኘው። እኛ ደደቦች አይደለንም፣ እግር ኳስ ታዋርዳለች፣ ሁሌም ከቪኒ ጎን እንቆማለን የሚሉ ሰዎች ቁጥርም እንግዲህ በዚህ ሰዓት እየጨመረ ይገኛል። ትናንት ምሽት ቤኔፊካ ከሪያል ማድሪድ ጨዋታ ባደረጉበት ወቅት በቪኒሺየስ ጁኒየር ላይ ደረሰውን የዘረኝነት ጥቃት ተከትሎም እንግዲህ በርካታ የእግር ኳስ ሌጀንዶች እንዲሁም ደግሞ ትልልቅ የሚባሉ የእግር ኳስ ደጋፊዎችና ቤተሰቦች በዚህ ሰዓት አስተያየታቸውን እየሰጡ ይገኛሉ። ሙሉ ለሙሉ ከቪኒሺየስ ጎን የሆኑ ተጫዋቾችም እንግዲህ በዚህ ሰዓት አስተያየታቸውን እየሰጡና ቁጣቸውን ጭምር እየሰነዘሩ ይገኛሉ። የቀድሞ የአርሰናል ሌጀንድ የሆነው ሄንሪም እንግዲህ ከቪኒሺየስ ጎን መሆኑን አሳይቷል። እኔ ሪያል ማድሪዶችን አልወዳቸውም፣ ነገር ግን ቪኒሺየስ ጎን ለመቆም ሪያል ማድሪድ መውደድ አይጠበቅብንም። ይህንን ነገር ያደረገው ሆን ብሎ ነው። እንዲሁም በተጨማሪ ደግሞ አፉን የሸፈነ የዘረኝነት ጥቃት ለማድረስ ስለፈለገ ነው። ወንድ ከሆነ የተናገረውን ነገር መናገር ይችል ነበረ። ስለዚህ በግልጽ የዘረኝነት ጥቃት እንዳደረሰበት ይታወቅ ነበር ሲልም ተናግሯል። እንዲሁም በተጨማሪ ደግሞ የማንቸስተር ዩናይትድ ሌጀንድ የሆነው ሩኒም በዚህ ጉዳይ ላይ አስተያየቶችን ሰጥቷል። በተጨማሪ በርካታ ሰዎች አስተያየታቸውን እየሰጡ ይገኛሉ። የቪኒ የቡድን አጋር የሆነው ትሬንት አሌክሳንደር አርኖልድ መገሪ ይህ ለእግር ኳስ ውርደት ነው። ቪኒሺየስ ጁኒየር በተደጋጋሚ እንደዚህ አይነት ጥቃቶች ይሰነዘሩበታል፣ የትናንትናው ግን እጅግ በጣም ያሳዝን ነበር ሲልም ጭምር ተናግሯል ማለት ነው። ከመጀመሪያ ጀምሮ ከቪኒሺየስ ጎን የቆመው እንግዲህ ኪሊያን ምባፔ በዚህ ጉዳይ ላይ በተደጋጋሚ ከጋዜጠኞች ጥያቄ ቀርብለት እየመለሰ ይገኛል። እኔ ብቻ አይደለሁም የኛ የቡድን አጋሮች በተጨማሪም ደግሞ የራሳቸው የቤኔፊካ ተጫዋቾች ሳይቀር ሰምተውታል። 5 ጊዜና ከዛ በላይ ሊሆን ለሚችል ጊዜ በተደጋጋሚ ሞንክ እያለ ሲጠራው ነበረ። ይህ ነገርም እንግዲህ እጅግ በጣም
አሳዝኖኛል። ራሱም ይህንን ነገር እንደተናገረ ያውቃል ሲል ጭምር ነው እየተናገረ የሚገኙ። በርካታ ሰዎችም እንግዲህ በዚህ ጉዳይ ላይ አስተያየት ሰጥተዋል። ከጆዜ ሞሪኒዮ ላይ እንግዲህ ከፍተኛ የሆነ ትችት እየተሰነዘረበት ይገኛል። የቡድን አጋሩን ለመከላከል ሲልም እንግዲህ ከቪኒ ጎን መሆኑን አላሳየም። እንዲሁም በተጨማሪ ደግሞ ፍትሃዊ ለመሆን በመሞከር የዘረኝነት ጥቃትን እየሸፋፈኑ ነው ሲሉም ጭምር በርካቶች አስተያየታቸውን እየሰጡ ይገኛሉ። አሁንም ይህ ነገር አልበረደም። በርካታ ሰዎችን እያነጋገረ ነው የሚገኘው በዚህ ሰዓት ማለት ነው። እንደ ቪኒሺየስ ጁኒየር የሚጠላ ኳስ ተጫዋች በህይወታችሁ አትዩ ማን ይሄ ሰውዬ ትናንትና ምን አይነት የሚያምር ጎል እንዳገባ ቤኔፊካ ላይ ማለት ከዛ በኋላ ሙሉ ስቴዲየሙ ሲሰድበው ነበር። ከዛ በፊትም ማለት ኳስ ሲነካው ይላሉ ምናምን አገባና የቤኔፊካ ፍላግ ላይ ሄደና ደነሰባቸው። ማን ይሄ ሰውዬ ሙሉ ስቴዲየሙ አበደበት። ኢቨን ተጫዋቾቹ መጥቶ ማለት ነው ይላችሁ አጠገቡ ጋር ሄዶ እስኪ ሰድበው ድረስ ጦጣ አለው የቤኔፊካው ተጫዋች ማለት ነው። ምባፔ ሙሉ ክለቡ ዲፌንድ እናደርገዋለን አለ ቪኒሺየስ መውጣት ካለብን እንውጣለን። ኢቨን ሞሪኒዮ ተነስቶ ስለ ሴሌብሬሽን ማውራት ጀመረ ቪኒሺየስ ጋር ሲሆን ማለት ነው። በዚህ ወይ ሴሌብሬት ማድረግ አልነበረበትም። ማን ሞሪኒዮ እኮ ማለት ነው ጨዋታ ሲያሸንፍ ስቴዲየም ውስጥ እየገባ እኮ የባርሴሎናን ደጋፊዎች እንደዚህ ምናምን ስለ ሴሌብሬሽን ሞሪኒዮ ማውራት አይችልም። ማን ቪኒሺየስ ትችላለህ እግዚአብሔር ማለት ነው።